ሌሎች ሲፈርዱባችሁና ሲያሾፉባችሁ እናንተ ግን ቀጥሉ። እንደውም በፊት ከምታደርጉት የበለጠ አድርጉ። እነሱ ሲተኙ እናንተ አንብቡ፣ ስሩ። እነሱ መጥፎ ነገር ስለእናንተ ሲያወሩ እናንተ መስራታችሁን ቀጥሉ። ከጥቂት ዓመታት በኋላ ህይወታቸውን ከእናንተ ጋር ያነጻጽራሉ። ያኔ ግን እናንተ በብዙ ማይሎች ቀድማችሁ ሄዳችኋል። ህልማችሁ ላይ አተኩሩ፣ ምክንያቱም ሁል ጊዜ የሚረብሽ ሀሳብ ድምጾች ይኖራሉ። ኢግኖር ዘ ሄተርስ እና ስኬታችሁ ራሱ ይናገር። እነዛን ሰዎች ዝም ለማስባል ብቸኛው አማራጫችሁ ተግባራችሁና ስኬታችሁ ይሁን። ህይወት ከባድ ስትሆንባችሁ ሳይን እየሰጠቻችሁ ነው። ምን እንድታደርጉ? to stand up and fight back። ሁልጊዜም ቢሆን ከሌሎችም ከራሳችንም የሚመጡ ነቀፌታዎች አሉ። አሉታዊ ሀሳቦችና ቃላቶች ወደ ህልማችሁ ለመሄድ እንዲያቆማችሁ ራሳችሁን እንደምትችሉ ንገሩት። ትናንሽ እንቅፋቶች ትልቁ ህልማችሁ ላይ እንዳትደርሱ እንዲያቆማችሁ አትፍቀዱላችሁ። ስኬታችሁን ለማንኛውም ጥርጣሬ ወይም ኔጌቲቭ ቶቶች መልስ አድርጉት። ስኬታማ መሆን ከፈለጋችሁ አክቲቬት ዩር ዶንት ኬር በተን። ምክንያቱም ዓለም ስለእናንተ ህልም አይጨነቅም። እከሌ ተሳክቶለት ይሆን እከሊትስ ተሳክቶላት ይሆን እያለ አይጨነቅላችሁ። ለራሳችሁ ያላችሁት ራሳችሁ ናችሁ። ወስኑ። ለራሳችሁ ለመቆም ህልማችሁን ለማሳካት መንገዳችሁን ለመጀመር ወስኑ። በዚህ ውሳኔ ውስጥ ማሳካት ከምትፈልጉት ህልማችሁ ጋር የማይሄድ ጓደኛ የምትሉበት ቦታ መተው ግዴታ ሊሆን ይችላል። ቢ ሬዲ ፎር ዛት። ቆራጡ ተግባራችሁና ሀሳባችሁ ወደ ህልማችሁ የሚያቀርባችሁ ይሁን። ይህ ጉዞ ዲሲፕሊን ይፈልጋል፣ ትዕግስት ይፈልጋል፣ ራስን ወደፊት ፑሽ ማድረግ ይፈልጋል። ይህን ሁሉ ነገር ተቋቁማችሁ መጨረሻ የምታገኙት ሽልማት ላይ አይናችሁን እዛ ላይ አድርጉ። የማትወዱትን ነገሮች መስራት ትልቅ ፓወርፉል ስኪል ነው። በጠዋት መነሳት፣ ስፖርት መስራት፣ ማንበብ። ይህ ማለት ምን ማለት ነው? ከምቾት ክልል ማውጣት። እኔ ይሄን ለማድረግ አቅሙ የለኝም የምትሉትን ነገር ማድረግ መጀመር፣ ለማወቅ መማር መጀመር፣ ፍርሃቶቻችሁን መጋፈጥ ማለት ነው። ብዙ ሰዎች ለምን ይሄን ሁሉ ሰዓት ትሰራላችሁ? ለምን ይሄን ሁሉ ሰዓት ታነባላችሁ? ለምን አታርፉም? ለምን አንዝናናም ይላሉ። that's why እነሱ ስኬታማ ያልሆኑበት ምክንያት። ሞር ታይም እና ኢፈርት ለህልማችሁ ኢንቨስት ስታደርጉ ትንሽ ጊዜ ሊወስድ ይችላል፣ ግን እመኑኝ ትልቁን ውጤት ማየት ትጀምራሉ። ነገሮችን ስትፈልጉ ማድረግና መስራት ቀላል ነው። የማትወዱትን ነገር መስራት ግን በጣም ከባድ። ነገር ግን ይህን ነገር ለመስራት ራሳችሁን ፑሽ ስታደርጉት በጣም ጠንካራ ሰው ትሆናላችሁ። በዚህ ውስጥ አዲስ ስኪል፣ አዲስ ፓሽን ዲቨሎፕ ታደርጋላችሁ። አሁን ባለንበት ዓለም በብዙ ኖቲፊኬሽን እና በብዙ ዲስትራክሽን የተሞላ ነው። ፎከስድ ኢንቫይሮንመንት መፍጠርና ሰዓትን በአግባቡ መጠቀም በጣም አስፈላጊ ነው። ትኩረትን እንደ ህይወት መስመር ትሪት አድርጉት። እያንዳንዱ ቀን ከቀን ሳምንት ከሳምንትና ወር ከወር የምትሰሩትን ስራ ከግባችሁ ያቀርባችኋል ወይ የሚለውን ራሳችሁን ጠይቁ። ማታ የምትሰሩት ማተር ያደርጋል። ጠዋት የምትሰሩት ማተር ያደርጋል። ከጓደኞቻችሁ ጋር የምትሰሩት ማተር ያደርጋል። ስኬት ዛሬ ቀኑ ምንድን ነው ብሎ አይጨነቅ። መስራታችሁን ቀጥሉ። ስኬታማ መሆን ከፈለጋችሁ ከብዙሃኑ በተለየ ሞር ኢፈርት፣ ሞር ኢነርጂ ኢንቨስት አድርጉ። ብዙሃኑ ሲተኛ እናንተ ስሩ፣ አንብቡ። ብዙሃኑ ካለ ምክንያት ብሩን ሲያጠፋ እናንተ ቆጥቡ። ብዙሃኑ ለመኖር የሚመኘውን ህይወት እናንተ ኑሩት። ሀሳባችሁን ኮሜንት ላይ አስቀምጡ። ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ ሌሎች ጠቃሚ ሀሳቦችን እንዲደርሳችሁ አድርጉ።